ሆነች ልጅ ነገ ጾማለሁ ብላ አስባ ሌሊት ተነስታ መብላትና መነየት ማለትም ነወይቱ ማለት ስላልቻለች እና ከሱብሒ በፊት ከሐይድ ጠርታ ግን ስላልታጠበች እህቷ ጾምሽን ፍቺ፣ ጾምሽ ልክ አይደለም አለቻት። ጾሙ የሱና ጾም ነው። እኔ ስለ ንያው በልቧ መነየት እንጂ መናገሩ አስፈላጊ አይደለም ስለ ዲንሽ አታውቂ ማለችኝ። በዚህ ዙሪያ በደንብ ቢያብራሩልን የሚል ጥያቄ ነው። ጾም ለመጾም የትኛውን ዒባዳ ለማድረግ በአፋችሁ እንዲህ ብላችሁ ነይቱ የሚል ቁርአንም ሐዲስም የለም። ነቢዩ ዓለይሂ ሰላቱ ወሰላም ሶላት ሊሰግዱ ሲሉ ሊጾሙ ሲሉ ነወይቱ ኡሰሊ ነወይቱ አሱሙ ይሉ ነበረ የሚል ትክክለኛም ሶሒህም ይሁን ደካማ ሐዲስ የለም። ኢነመል አዕማሉ ቢንኒያት ተብሏል። የትኛውም ስራ ንያ ያስፈልገዋል። የንያ ቦታው ልብ እንደሆነ ሁሉም የፊቅህ ሊቃውንት ይስማማሉ። ሻፊዕዮችም ሐንበሊዮችም ማሊኪና ሐነፊዮችም በመሰረቱ የንያ ቦታው ልብ መሆኑ ላይ ይስማማሉ። ከጊዜ በኋላ የተወሰኑ ፉቃሃዎች ምላስ ልብን እንዲያግዘው በልብ የሚነየተውን የታሰበውን በምላስ መግለጹ መልካም ነው፣ ምላስ ልብን ያግዘዋል የሚል ነገር አንስተዋል። እነሱ እንኳ በልቡ እንዳስቦ በምላሱ ተቃራኒውን ቢናገር የሚቆጠርለት የልቡ ነው ብለዋል። ሶላት ሲሰገድ ነወይቱ ኡሰሊ ፈርደ ዙህሪ ኢላ አኺሪህ ይባላል የሚሉ ፉቃሃዎች እንኳ ነወይቱ ኡሰሊ ፈርደ አልዐስሪ ይላለሁ ብሎ ነወይቱ ኡሰሊ ፈርደ ዙህሪ ቢል በልቡ ያሰበው ነው የሚታየው ብለዋል። የሆነ ሆኖ ለጾምም ይሁን ለሶላት በምላስ የሚነየት ነገር የለም። ንያ የልብ ጉዳይ ነው። ነገ ጾማለሁ ካለ አንድ ሰው በቂ ነው። ራስ ሲበላ ነገ ስለምጾም ብሎ ጨመር አድርጎ መብላቱ ወይም ሳይፈልግ ነገ ስለምጾም ብሎ ራት በልቶ መተኛቱ፣ ሌሊት 8 ሰዓት 9 ሰዓት 10 ሰዓት ተነስቶ ስሁር መብላቱ ይሄ በራሱ ንያ ነው። ባፍ መናገር አያስፈልግም። ነወይቱ ጾመ ገዲን ኢላ አኺሪህ ያሉ መነየት ቢድዓ ነው። በቁርአንም በሐዲስም የለም ብለናል። ሰዎች ሲሉ ስለተሰማ አልያ ደግሞ አንዳንድ ቁርአንን ሐዲስን ማስረጃ የማያደርጉ የግለሰብ አስተያየትን ብቻ የሚሰበስቡ የፍቅህ ክታቦች ላይ ስለሰፈረ ብቻ ትክክል ነው ማለት አይደል። እዚህ ዲንሽን አታውቂም ቁርአንን ሐዲስን ሳይዙ እኛ ያልነውን ያልተቀበለን ሰው ሁሉ ዲንሽን አታውቂም ዲን አታውቅም አይባል። እንዲህ የሚታወቀው ከቁርአን ከሐዲስ ነው። ቁርአን ላይ ሐዲስ ላይ የቱ ጋር ነው መጾም ስትፈልጉ ነወይቱ አሱሙ፣ መስገድ ስትፈልጉ ነወይቱ ኡሰሊ በሉ የተባለው? የለም። በጥቅሉ ነይቱን የተባለው ንያ በልብ ነው። በምላስ የሚባል ነገር የለም። ጾሙ ሱናም ይሁን ፈርድ ነገ ጾማለሁ ካሉ ንያው ተጠናቋል። ፀሐይ ከጠለቀችበት ሰዓት ጀምሮ የቀጣይ ቀን ጎህ ከመቅደዱ የፈጅር አዛን ከመውጣቱ በፊት ባለው ሰፊ ጊዜ ውስጥ ነገ ጾማለሁ ያለ ሰው በልቡ ነይቷል። ሱር አካባቢ ሱር ሲበላ ንያውን ቢያድስ በልቡ መልካም ነው። ወይም ንያውን ወደ መጨረሻ ቢያዘገይ መልካም። ጾምን ለመነየት እንዲሁም ለመጀመር ከሐይድና ከወሊድ ደም ከጠሩ በኋላ መታጠቡ ሸርጥ አይደለም። ሸርጡ የወር አበባ ደሙ ቆሞ መጥራቱ ነው። ከፈጅር አዛን በፊት ከወር አበባ ደም ከጠራች አንዲት ሴት መታጠቡን ከፈጅር አዛን በኋላ ማድረግ ትችላለች። ዋናው የጾም ወቅት ከመጀመሩ በፊት ከወር አበባ ደም ከወሊድ ደም መጥራቱ ነው። ጀናባ ያለበት ሰው እስከነ ጀናባው ጾምን መጀመር እንደሚችል በሐዲስ ተነግሯል። ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ጀናባ ሆነው የጾም ወቅት ገብቶባቸው ጾም ይጀምሩ እንደነበረ በሶሒህ ሐዲስ ተነግሯል። ስለዚህ የጀናባ ትጥበት የወር አበባ ደም ትጥበት መኖሩ ጾምን መጀመር አይከለክልም። ስለዚህ ጾምሽን ፍቺ፣ ጾምሽ ትክክል አይደለም ማለቱ ስህተት ነው። ያለ እውቀት ከመናገርም አልፎ ሌሎችን ትክክል ናቸው አይደላችሁም ከማለት መጠንቀቅ ያስፈልጋል። ለራሱም ከሰው ልጅ ያለ እውቀት በሚያደርገው ነገር አላህ ዘንድ ይጠየቃል። ሌሎችን አድርጉ አታድርጉ ማለት ካለ ያለ እውቀት ተጠያቂነቱ ከፍ ያለ ይሆናል። ሌላኛው ጥያቄ ነብዩ መሐመድ አለይሂ ሰላቱ ወሰላም ወደ ሰማይ በወጡ ጊዜ